የመድኃኒታችን ኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 3 ከቁጥር 1 እስከ 20 ከፈሪሳውያንም ወገን የአይሁድ አለቃ የሚሆን ኒቆዲሞስ የሚባል አንድ ሰው ነበረ። ይኸውም በሌሊት ወደ ኢየሱስ መጥቶ አለው፣ ረቢ መምህር ሆነ ከእግዚአብሔር ዘንድ እንደመጣ እኛ እናውቃለን። እግዚአብሔር ከእሱ ጋር ከሆነ በቀር አንተ የምታደርጋትን ተአምራት ያደርግ ዘንድ የሚችል አንድስ እንኳን የለምና። ኢየሱስም መልሶ እውነት እውነት እልሃለሁ፣ ሁለተኛ ያልተወለደ የእግዚአብሔርን መንግሥት ያይ ዘንድ አይቻልም አለው። ኒቆዲሞስም ሰው ካረጀ በኋላ ይወለድ ዘንድ እንዴት ይቻላል? ወደ እናቱ ማኅፀን ተመልሶ ገብቶ ሁለተኛ ይወለድ ዘንድ ይቻላል አለው። ኢየሱስም መልሶ አለው፣ እውነት እውነት እልሃለሁ፣ ማንም ሰው ከውሃና ከመንፈስ ቅዱስ ካልተወለደ ወደ እግዚአብሔር መንግሥት ይገባ ዘንድ አይቻለው። ከሥጋ የተወለደ ሥጋ ነውና ከመንፈስ የተወለደውን መንፈስ ነው። ሁለተኛ ልትወለዱ ዘንድ የሚገባችኋል ስላልኩ አታድንቅ። ነፋስም ወደ ወደደው ይነፍሳል፣ ድምፅንም ትሰማለህ፣ ነገር ግንም ከወዴትም እንደመጣና ወዴትም እንዲሄድም አታውቅም። ከመንፈስም የሚወለደው ሁሉ እንደዚሁ ነው። ኒቆዲሞስም መልሶ ይህ ይሆን ዘንድ እንዴት ይቻላል አለው። ኢየሱስም መልሶ አለው፣ አንተ የእስራኤል መምህር ነህ፣ ይህንም ነገር አታውቀውምን? እውነት እውነት እልሃለሁ፣ የምናውቀውን እናገራለን፣ ያየነውን ምስክርነታችንም አትቀበሉም። የምድሩንም ስነግራችሁ ካላመናችሁኝ የሰማዩንም ብነግራችሁ ይልቅም እንዴት ታምኑኛላችሁ? ከሰማይ ከወረደው ከሰው ሁሉ በቀር ማንም ወደ ሰማይ የወጣ የለም፣ እሱም በሰማይ የሚኖረው ነው። ሙሴ በምድረ በዳ እባብንም እንደሰቀለው እንዲሁም የሰው ልጅ የሚሰቀል ዘንድ ይገባዋል። በእርሱም የሚያምነው ሁሉ የዘላለም ሕይወትን እንዲያገኝ እንጂ እንዳይጠፋ እንዲሁ እግዚአብሔር ዓለሙን ወዶታልና አንድ ልጁንም ቤዛ እስኪሰጥን ድረስም በእርሱ ያመነ ሁሉ የዘላለም ሕይወት ይሆንለት ዘንድ እንጂ እንዳይጠፋ እግዚአብሔር ዓለሙን ልኮ ልጁንም ወደ ዓለም አላከምና ከዓለም በእርሱም ይድን ዘንድም ነው እንጂ በእርሱ የሚያምን አይኮንንም። የማያምንበትም ግን ፈጽሞ የተኮነነ ነው፣ በእንደ እግዚአብሔር ልጁ ስምም አላመነምና። ፍርዱም ይህ ነው፣ ብርሃንም ክርስቶስም ወደ ዓለም መጥቷልና። ሰውም ከብርሃንም ይልቅ ጨለማን ወደደ፣ ስፍራውም ክፉ ምግባሩም ክፉ የሆነውንም ሰው ሁሉ ብርሃንን ይጠላልና ስራውም እንዳይገለጥም ወደ ብርሃንም አይመጣም። ክፉ ስለሆነም እውነት የሚያደርገው ስራውንም ይገለጥ ዘንድ ወደ ብርሃን ይመጣል፣ በእግዚአብሔርም ይሰራልና። ከዚህም በኋላ ኢየሱስ ክርስቶስ ደቀ መዛሙርቱ ተመስገን ተመስገንልኝ፣ በልጅ በትዳር ይኸው ባረከኝ። ተቀበልኩኝ ሁሉን አሜን አሜን ብዬ፣ ደስታ ሰላም ሞልቷል በቤት በጓዳዬ። ተመስገን ተመስገን ተመስገንልኝ፣ በልጅ በትዳር ይኸው ባረከኝ። ተቀበልኩኝ ሁሉን አሜን አሜን ብዬ፣
በቤት በጓዳዬ ልቤ ባንተ ጸና፣ ጸሎቴም ተሰማ። በጠላቶቼ ላይ ሆንከኝ ሞገስ ግርማ። ባዶዬን ወጥቼ አትርፌ ተመለሱ። የትዳር ሲደንቀኝ በልጅም ተባረኩ። ተመስገን ተመስገን ተመስገንልኝ በልጅ በትዳር ይኸው ባረከኝ። ተቀበልኩኝ ሁሉን አሜን አሜን ብዬ ደስታ ሰላም ሞልቷል በቤት በጓዳዬ። እጅን ባፌ አስጭነ ልቤን አስደሰትከው። ቤቴን በበረከት በረድኤት ሞላኸው። ከለመንኩ አንዳች የቀረብኝ የለም። ምስጋና ይድረስ ቸሩ መድኃኔዓለም። ተመስገን ተመስገን ተመስገንልኝ በልጅ በትዳር ይኸው ባረከኝ። ዜና ማርቆስ አሰግደከለ ወልድ አሰግደከለ መንፈስ ቅዱስ ይኩን ስምከ ዜና ማርቆስ አሰግደከለ ወልድ አሰግደከለ መንፈስ ቅዱስ ይኩን ስምከ ዜና ማርቆስ
እግሮችን ከጉድ ጋርዶልኝ ክንዶችን በእጁ ይዞልኝ ከእግሬ በታች ነው ወጀቡ አሁን ታይቶኛል ወደቡ ሰላም ይነፍሳል ዙሪያዬ እረፍት ሆኖልኝ የጌታችንና የመድኃኒታችን ኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 2 ከቁጥር 12 እስከ ፍጻሜ። ከዚህ በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቱ ጋር ወደ ቅፍርናሆም ወረደ። በዚያም ጥቂት ቀን ኖሩ። የአይሁድን ፋሲካ ቀርቦ ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችንም ርግቦችንም የሚሸጡትንም ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጅቶ ሁሉንም በጎቹንም በሬዎቹንም ከመቅደሱ አወጣቸው። ለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠው። ርግብን ሻጮችንም ይህንም ከዚያ ውሰዱ፣ የአባቴ ቤት የንግድ ቤት አታድርጉ አላቸው። ደቀ መዛሙርትም የቤትህ ቅንዓት ይበላኛል ተብሎ እንደተጻፈ አሰቡ። ስለዚህም አይሁድም መልሰው ይህ ስለምታደርገው ምን ምልክት ታሳየናለህ አሉት። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በሦስተኛው ቀን አስነሣዋለሁ አላቸው። ስለዚህም አይሁድም ይህ ቤተ መቅደስን ከ46 ዓመት ጀምሮ ይሠራ ነበር፣ አንተ በሦስተኛው ቀን ታነሣዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስንም ይድን ነበረ። ስለዚህም ከሙታን ከተነሳ በኋላ ደቀ መዛሙርትን ይህ እንደተነገረ አሰቡና መጽሐፍትንና ኢየሱስንም የተናገረውን ቃል አመኑ። በፋሲካ በዓልም በኢየሩሳሌም ሳለ ያደረገውን ምልክት ባዩ ጊዜ ብዙ ሰዎች በስሙ አመኑ። ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር፣ ስለ ሰው ማንን ሊመሰክር አያስፈልገውም ነበርና አይተማመናቸውም ነበር። ራሱ በሰው ያለውንም ያውቅ ነበርና በወልድ ያመነ የዘላለም ሕይወት አለው። በምን እጽናናለሁ ከሌለኝ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ ቆሜ መታየቴ በምን እጽናናለሁ ከሌለኝ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ ቆሜ መታየቴ ሸክም ለከበደ ማረፊያ ነህ እጅግ የቀለለ ቀንበር ያለ ፍቅር ነው የሚያሰማራኝ በለምለም መስክ ያቆመኝ ፍቅር ነው የሚያሰማራኝ በለምለም መስክ ያቆመኝ ቸር አምላክ ይሁን ዳኛ አማኑኤል የኔ መታመኛ
መታመኛ በምን እጽናናለሁ ከሌለኝ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ ቆሜ መታየቴ ጨለማን አላውቅም በጉዞዬ በሕይወቴ ሁሉ ነመርዬ ተጓዝኩኝ ሌቱን በብርሃን ባንተ አየሁኝ መሻገርን ተጓዝኩኝ ሌቱን በብርሃን ባንተ አየሁኝ መሻገርን ቸር አምላክ ይሁንህ ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ ከሌለኝ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ